እዚህ ቤት አንተና እሷ መኖር አትችሉም። አዎ አልፈልግም። አታግዘኝ። እኔ ታውቃለሁ። ፍቅርም ካለብህ ስሜት ካለብህ ለማይ እንደዚህ ምናምን ብለህ ተናገር። ይቅርታ እናት ዳጊ ነው ስምሽ አይደል? አሁን አንተ ከሷ ጋር ብትኖር የሆነ ነገር ታረጋታለህ ማለት እኔን ታቀኛለች እያልክ ነው? አዎ ታቀኛለች። ፍቅረኛሽ ነው ወይስ ምንድነው? ለምንድን ነው ከሷ ጋር መኖር ነው የፈለግከው? እንዴ አንቺ ሴት ልጅ ነሽ። ከአንድ ወንድ ጋር እንደ ቤት መኖር አይደብርሽ? ወንድሜ እኮ ነው። አንተ ጋር መጥቼ ልኖር ነው። በቃ አለቀ። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እንዴት ከርማችኋል? እንዴት ቆይታችኋል? ቆይታ አሪፍ እንደነበር አንጠራጠርም። ዛሬ ጋይስ አዲስ ቪዲዮን የመጣ ነው። ምንድነው ጉዳዩ? ሰሞኑን የተፈጠሩትን ትንሽ አለመግባባቶችና ጭቅጭቆች እንዳያችሁት ነው። ያ ነገር ደግሞ ትንሽ እኔን ኮንፈርት ነስቶኝ ለዳጊም ማማከሪያት ነበር እና ዳጊም ይሄ ነገር ትንሽ ኮንፈርት እንደነሳት ነግራኛለች አይደል? አዎ ልክ አይደለም። ከዛ ደግሞ እማላቀው ልጅ ነው ነግራኛ አታውቅም ምናምን። ያው የሷ ፐርሰናሊቲዋ ነው ሰው መርዳት ምናምን አይደለም። የድሮ ጓደኛው ነው። ኖርማልም እንደዚሁ ነች። ግን እሷ ቤት ውስጥ መግባቱ ብቻ ነው እኔ ኮንፈርት የነሳኝ። በውጪ ቢሆን ምናምን ወይ ለሱ ሩም ይዘንለት ብቻ የሆነ ነገር አድርገን ቢሆን አይደብረኝም ነበረ። ግን ቤት ላስገባው ነው ምናምን ነገር ስትለኝ በጣም ነው ያናደደችኝ። እኔ እንደውም ያየሁት ቪዲዮ ላይ ነው እኮ ቅድሚያ አልነገረችኝም ሁላ። ሶ ምንድነው ጋይስ ባለፈው ትንሽ የሷ ቪዲዮ እስኪያልቅ ድረስ ጠብቀንም አይደለም መሰለኝ ካት የተደረገውና ትንሽ አለመግባባቶች ተፈጥረው አብሮ አደግ ጓደኛዬን የግድ ማገዝ አለብኝ መይሳት ከጎኑ መሆን አለብኝ ብላ ትንሽ ሳንግባባ ነበር ሄድ ነውና የሆነ ሰው እስከተቸገረ ድረስ ማገዝ ሰዋዊ ባህሪ ነውና መታገዝም አለበት ግዴታ ነው። ግን ደግሞ ትንሽ አለፍ ባለ መንገድ አግባብ በሌለው መልኩ ግን አንድ ሴት ልጅና አንድ ወንድ ልጅ አንድ ቤት ውስጥ አብረው መኖር አለባቸው የሚል እምነት እኔ ላይ የለም። በዛ ላይ በደንብ የማታውቀውን ያልተግባባችሁን ሰው ማለት ነው። ሰው እንደ ጓደኛ እኔና ዳጊ ይሄ ነገር ኮንፈርት ስለነሳን ማሂ ወይ ዳጊ ቤት ወይ እኛ ቤት መታ መኖር አለባት የልጁ ግዴታ እዚህ መቆየት ግዴታ እስከሆነ ድረስና እሱን ጉዳይ ልናወራት ነው የመጣ ነው። አይ ቲንክ ደግሞ ከዳጊ ጋር በደንብ የቅርብ ጓደኛሞች የልብ ጓደኛማቾች እንደመሆናቸው መጠን እሺ ትላታለች ብዬ አስባለሁ። ዳጊን አይደል ዳጊ? እሺማ ትለኛለች። ያው የሱ ነው። አሁን ልኬሷ ምን መሰለክ ችግሯ አሁን እኛ እንደዚህ ብለን ብናሳምናትም እሱን እንደዛ ማለት ይከብዳታል። ገባክ? ከዛ እሱን መናገር ሼም ስለሚይዛት በጣም አሁን የፈራውስ ለሱ ነው። ይሄ እንደዚህ ስለሆነ ነው ምናም ነገር ብላ ማስረዳት አችልም። ከዛ ልጁንም ቪዲዮ ላይ እንዳየሁት በቃ ድርቅ ያለ ነው። ገባክ? እኛ ጋር እንኳን ሁን ስትለው ምንድነው ያለው? እኔ እናንተን አላቃችሁ ምናም ነገር አለ። ከዛ ማይ ደግሞ የምትኖረው አንድ ክፍል ቤት ውስጥ ነው። ልብስ እንኳን ለመቀየር አይመችም ነው። ገባክ? ለሱም ኮንፈርት አይኖረውም፣ ለሷም ኮንፈርት አይኖረውም። ይሄንን ነገር እንዴት ብላ ነው የምታስረዳው ነው? አው እና ደግሞ ይሄን ጉዳይ ባለፈው እንዳያችሁት ከልጁ ጋር ማውራተንበት እኛ ጋር እንዲያርፍ እኛ ጋር መሆን እንዲችል ለኮንፈርቱ ተብሎ ብዬ እንትን ብዬ ነበርና ልጁ አንደኛ ነገር እኛ እንድናግዘውም አይፈልግም ከኛ ጋር መኖርም አልፈልግም። አይ ቲንክ ምንም ፐርፐዝ አድርጎ እንደመጣ አላቅም። ግን እሷ ቤት መኖር ነው የፈለገው ከሷ ጋር መኖር ነው የፈለገውና እሱ ነገር ትንሽ አንደኛ ነገር የሰው ልጅ ባህሪ በፊት በመታቀው መልኩ አሁን ላይ ሰው ይገኛል ብሎ ማሰብ ልክ አይደለምና ይሄ ነገር ዛሬ የግዴታ ማሂን አሳምነናት የሆነ መፍትሄ ለመፍጠር ነው የመጣ ነው። ዛሬ ነው ቤቷ የሚገባው። ከዛሬ ጀምሮ ነው አብረ እሱ ቤት እንደሚገባ ይነገረችንና እስኪ ወደ ውስጥ ገብተን ያለውን ነገር እናያለን። ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳይረሳ። ያለውን ነገር ደግሞ ውስጥ ገብተን እናያለን። ውስጥ ገብተን ያለ ማለት ነው። ሰብስክራይብ አድርጉ። እኔ ውሸት እንዴት ነሽ? ደህና ነኝ። ጠፋሽ አለው። የት ሄዳለሁ? እንዴት መጣችሁ ሳትነግሩኝ? ከዳጊ ጋር ድንገት አወራና እንዴት ነሽ ሳቲ አመጣሽ አቃሽ ምናምን? አዎ ዛሬ አመጣ። ወይ ሳትቀበል ካላችሁ እኔማ ላስተናግዳችሁ ብዬ ነበር። ዛሬ እቃውን ምናምን አምጥቷል፣ ልብሱን ምናምን አምጥቷል። መቼ ነበር ልነግረኝ ነበር እንዴ? ዳጊ ገና ዛሬ እኮ ነው የመጣው።
አሁን ዛሬ እሱን አስገብቼው ምናምን ወደ ማታ ላይ ያገኝሻለሁ ብዬ ነበር። አይ እኔና ተገናኝተን ብቻ ነበር ማውራት የነበረብን እና ሳንገናኝ እናወራለን። ታቂ በስልክ ማውራት አንችልም ነበር? በስልክ በስነ ስርዓት መች አወራን? አላወራንም እኮ በስነ ስርዓት በስልክ እኮ ማይሻ ይሄንን ነገር ለኔ ማማከር አልነበረብሽም ወይ? ምኑን እንዴ አብሮ ጓደኛዬ እኮ ነው። ከዛ በኋላ ተቸግሮ ነው የመጣው። እዚህ ቤት ሊያርፍ ነው ለ15 ቀን መጣ። ዳጊ ምን ነው ማማከራችሁ? ምን ይሆናችሁ ነው? ወጪና ዳጊ እንደዛ አይደለም። አይ እንዴት ነው መሰለሽ ማለት አሁን ይሄን ነገር እኛ የሆነ እየተቃወሙ እንደሆነ እሱ እንዲሰማ ታርጊው። እኛ እያልን ያለነው ይሄ ቤት በጣም ጠባብ ነው። አንደኛ ነገር ሁለታችሁን ለማኖር በቂ አይደለም። ኢቭን ልብስ እንኳን ለመቀየር ኮንፈርት ላይ ላይሰማችሁ ይችላል። አንድ ወንድና አንድ ሴት አንድ ቤት ውስጥ ሲኖር የፈለገ ያክል ቅርበት ቢኖረው ማደሪያ ክፍል የግል መሆን አለበት አይደል? አረ ሲጀምር በኔ ፊት እንኳን ልብሷን አልቀየረም እና ልብስ ፊት ለሰቀይ አይደለም። በዚህ ልክ ኮንፈርት የሚነሳሽ ነገር ነው ገባሽ ወይ? ደግሞ ሌላ አማራጭ አልነበረም ነው ዳጊ። ለኔ ኮንፈርት ተብሎ የሆነ ሰው መሰረታዊ ፍላጎቱ ሳይሟላለት ቀርቶ እርዳታ ከኔ ፈልጎ ወደኔ ከመጣ ኮንፈርቲን እኔ ችግር የለውም ሻወር ቤት ይሄድኩ ልብሴን ቀየራ። እሱ ይሄ በጣም ጥቃቅን ነገር ነው እያወራችሁ ያላችሁ። ልክ ነሽ ማይ። ይሄ እኮ አሁን እኮ ይሄ ነገር እኛ እየተቃወሙ አይደለም። በጣም ልክ ተገናኝታችሁ ነው። እንዴት ማለት እንዴት ተዳውለሽ ተገናኝታችሁ? ኧረ አይደለም። እሺ ከሰማይ ወረደችልኝ እንደመና አሁን አታሳስቂ ልሻውን የምሪ ነው። ስለኛ ሌላ ነገር እንዲያስብ እያረግሽው ነው። አይ ነው እኔ ሌላ ነገር አላሰብኩኝም፣ ግን እንጃ ብርት ላይ ቆይ አንቺ ለምንድን ነው ቆይ መጀመሪያ እኛ ጋር መሆን ይፈራሹ? ለምንድን ነው ለምን እኛ ጋር ማረፍ አልፈለግም? እኔ አንተ ጋር መሆን አልፈራሁም። መፍራትም አይደለም ይሄ ገብቶሻል ብራዘር። ግን እንዴት ነው አሁን አንተ በጣም ከምትቀርበው ሰው ነው እርዳታ መጠየቅና መቀበል የሚቀለው ወይስ ከማታውቀው ከሷ ሌላ ሪላቲቭ ሌላ ጓደኛ ይቀልሃል? አንተ አይቀልም። እኛ ይልሽ ለምን ማለት እኛ ወንዶች ነን። አንደኛ ነገር ሶሻል ሚዲያ ሰው ወጪ ሳንኖር ይታወቃል። እኛ ጋር ማረፍ ትችላለህ እስከ ጊዜው ድረስ። ምን ያህል ጊዜ ነው አሁን አንቺ ጋር የሚያርፍ? 15 ቀን። በ15 ቀን ውስጥ እኔ ነገሮችን አስተካክዬ የራሱ ቤት መከራየት ካለበት ተከራይቶ የሆነ መስመር ይዞ አሁን ዩቲዩብ ይቀርጽ ነው አይደል? ዩቲዩብ ለማን ለዳጊ ነው ለቦቼ ነው ለማን የሚቀርጽ? ማንም ላይ ፖስት ይሄን ጉዳይ ማለት እሺ፣ ብቻ ግን ማንም ላይ ፖስት ዩቲዩብ ይቀርጽ ነው። በቃ በእነዚህ አይነት አጋጣሚዎች ይሄድሽ በቃ እየገባ ነው። በቃ በማወቅም ሆነ ባለማወቅ እየገባ ነው። ስለዚህ የሆነ መስመር ይይዛል ብዬ አስባለሁ እስከዛ ድረስ ማይ ግን እና እንዴት ነው መሰለሽ ባንቺ የደግነት መስመር ውስጥ እኛ ልክ ይሄ ነገር በጣም እንደጠላ ነው አርግሽ ባታውሩ ደስ ይለኛል። እኛ እንደዛ አይደለም ያገኛ ከሱ ጋርም አይደለም እኮ ችግራችን ማለት እንደዛ ይመስላል። በጣም ሳይድ እያልሽ ነው። እግዚአብሔር ይልሽ እኛ አሁን እሱ የሚያስበውን እኛ መጥፎ እንደሆነ ነው ገባሽ? ግን ይሄንን ነገር ተማክረን እንትን ብንልበት ያንቺ ብቻ ኃላፊነት አይደለም። ያንቺ ጓደኛ ማለት የኔ ጓደኛ ነው፣ የቡቼም ጓደኛ ነው ገባሽ? ግን ይሄ ሪስክ ያለው ነገር ውስጥ መግባት የለብሽም ነው ዳጊ። ሪስክ እኔና አንቺ ጓደኛ ነው። እኔ አንቺ ጋር ማደር የጀመርኩት ከስንት ጊዜ በኋላ ነው አይደለም? ይቅርታ እናት ዳጊ ነው ስምሽ አይደል? አዎ ዳጊ ነው። አይ አይደለም ከኔ ጋር መኖር ሪስክ ነው። ሪስክ ነው ማለት ወንድ ልጅ እኮ ነው። ዘመድ ናችሁ። ወንድ ልጅ አውሬ ነው እንዴ ይባላል? አሁን አንተ ከሷ ጋር ብትኖር የሆነ ነገር ታረጋታለህ ማለት ነው? ኖ ጀስት በዛ ወይ ብቻ ነው ነገሮች ውስጥና ማየን ነው ማለት እንደዚህ አይነት ማለት እንዴ ምን ሆነ ቤት ኖረን እናውቃለን? ኖረን እናውቅም። እሺ ቆይ እሱን እሺ ተውት፣ በቃ ችግር የለውም ተውት። እሱን ምን አውርታችሁ ነው የመጣው? ምንድነው የት የተገናኛችሁ? ምንድነው ያወራችሁት ነገር? ያወራነው ነገር ማይ ከረጅም ጊዜ በፊት የምታውቂው አንድ ጓደኛሽ በፊት ላይ ያለው ባህሪ ምንም ይሁን ምን ማገዚ ሰፖርት ማድረግ እሺ ትስናይስ እሱ እዚህ ቤት መኖር ይችላል እንደ ታግዣለሽ። ግን ማለት ይሄ ነገር እሱ የዚህ መቆየቱ ግዴታ ከሆነ ወይ እኛ ጋርም የማይሆን ከሆነ ወይ ደግሞ ቤት እንከራይለት አላልኩሽም ነበር? ይሄ ጉዳይ ብናወራበት ለኛ በጣም ይዚ ነገር ነው አይደል? እሺ አሁን እሱ ነገር አንደኛ ነገር መቀበል አልፈለገም። ካንቺ ጋር ነው መኖር ይፈልጋል። ሰው ይሄ ነገር ጤናማ ነው ብለን እኔና ዳጊ አላሰብንም። ስለዚህ እኛ ጋር ሶስት ነው መኝታ ክፍላችን። ዳጊ ለብቻዋ ባናግራት ማለት ነው። ዳጊን ዛሬ ማታ ደውዬልሽ ላገኝሽ ነበረ። ዳጊ ለብቻዋ ባናግራት በስነ ስርዓት ከኔ ሳይድ ሆና አንተን ነው የምታሳምንብሽ። በፍጹም ካንቺ ሳይድ አልሆንም ማለት እኔ ድሉ ልስጣችሁና ሻውርበት አይደለም ቦቼ በሚያሳምን ምክንያት ካላት በምን ነው ለምናት የምችለው ማሂ? በምን ምክንያት ነው የምታሳምኝ? አሁን እኮ እሱን አንደግፈው እኮ አይደለም ማሂ
ገባሽ? እንደ ጓደኛ ሆነን እንደግፈው። ግን አንድ ቤት ውስጥ ሁለታችሁ ብቻ መሆናችሁ ልክ አይደለም ነው። እሺ ይትሉን ሻወር ቤት ልተኛ ወይ እኛ ጋር ወይ ዳጊ ጋር ታርፊያለሽ። እና ዳጊ ጋር ማረፍ አልችልም። ዳጊ ጋር በጣም እኛ ጋር ለምን አታርፊም አንቺ? እሱ ግዴታ ከሆነ እዚህ ማረፍ ባለሱስ መኝታችሁ ነው። እናንተ ጋር ስመጣ እኔ ወንድ ነው እንደምሆነው ሴት እኮ ነው። አሁንም ሴትና ወንድ ነው። ለምን እኛ ጋር እንደዚህ አንድ ክፍል አይደለም? እኛ ባለሱስ መኝታ ነው። ቢያንስ የግል ክፍልሽ ቆልፈሽ ማደር ትችያለሽ። እኔ ያልገባኝ ማለት ነው የምሬን ነው ብራዘር፣ እኔ ያንተና ይሷን ግንኙነታችሁን አላውቅም፣ ግን ማለት ነው በጣም እኔን ከምታቀኝ በላይ እኔን ታቀኛለች እያልክ ነው? አዎ ታቀኛለች። ማጂ ነበር ፍቅረኛሽ ነው ወይስ ምንድነው? እዚህ ውሳኔ ውስጥ እኮ ጣልቃ መግባት እኮ የለብህም። እንደውነቱ እኮ ማለት ነው ያለን ቅርበት ያለን ነገር እኮ እኩል ነው አይደል እንዴ? እንዴ ካንተ በፊት ነው እኔ እሷን ማቃት እንደዛ ሳይሆን ይልክ ለምን አይ የኔ ናት ይልሽ እንደዚህ ሳይሆን እንደዚህ እንድታስብ ሳይሆን ይልክ አሁን ያለው ነገር ጀስት አሁን እኔ አንተ ቤስት ፍሬንድክ ብሆን ላቀ የምችለው በዚህ ነው አይደል? ገባክ? እንደ ጓደኛው ነን። በዚህ እድሜ ነው ልንተዋወቅ የምንችለው። አንተና ማሂ ልጅ እያላችሁ ነው የምትተዋወቁት። ገባክ? የማይንም መጥፎ ባህሪዋን በዚህ ሰዓት አንተ አታውቅም አይደል? ጥሩ ባህሪዋንም አታውቅም። በፊት ባላት ማንነት ነው። አንተም ልክ እንደዛ። ከዛ ደግሞ የሰው ልጅ ሲኖር ኮምፈርት ዞኑ ላይ መሆን አለበት። ገባክ? ምንም ነገር ብታስቸግራት እሷን ብታስቸግርክ ምናምን በስ ነፃነት የሚሰማክ ቦታ ላይ መሆን አለበት። እኔ ከሷ ጋር ነፃነት ይሰማኛል። ለዛም ነው ይልክ አሁን እንደ ሐሳብ ይልክ ላውራክ እንደ ሐሳብ ላስረዳ። ይሄ በጣም ይምንት ነገር ነው ብዬ ነው ማርያም። ይሄ አያስጨንቅም? እንዴት ያስጨንቃል? በደንብ ያስጨንቃል። አንተ ቆይ በዚህ ልክ ማለት ለምንድን ነው ከሷ ጋር መኖሩን የፈለግከው እንዴ? እኔ ከሷ ጋር መኖሩን እኮ አይደለም የፈለግኩት እኮ ጀስት ሰርቫይቭ ማድረጉን ነው የፈለግኩት። ሰርቫይቭ እንድታረግ እኛ እንተጋገሰንልህ እኮ ከኛም እኮ ሰፖርት ለምንደረግ ፍቃደኛ አይደለም። ኦኬ ወንድ ልጅ ነው ሊደብረው ይችላል። ምን ነው የሚደብረው? አንቺ ሴት ልጅ ነሽ። ከአንድ ወንድ ጋር እንደ ቤት መኖር አይደብርሽ? ከአንድ ወንድ ጋር እኔ ወንድሜ እኮ ነው እንደ ወንድሜ ነው የማየው። እኔ ምን እያሰብክ ነው አልገባኝም። እሺ ማሂ ችግር የለውም ዳጊ። ይሄ ነገር በጣም ኮምፈርት ነስቶኛል። እኔ አንደኛ ነገር ምንም ደስ አላለኝም። ሁለተኛ ነገር ደግሞ አይመለከትም ይሄ ጉዳይ የምትይ ከሆነ ማሂ አመሰግናለሁ። በስራም ጉዳይ ከዚህ በኋላ ባንገናኝ ደስ ይለኛል። እንደዚህ ከሆነ እንደዛ አይደለም ነው እንጂ ይልሽ ማሂ አሁን መረዳት ያለብሽ አንቺን በሌላ ሳይድ ነው ስለመኖሬ ነው ይሁን ነገር ይፈጠር። አዎ አልገባኝም። እንዴት አልገባም ማለት ግልጽ ከሆነ ምን የተደባበቀ ነገር አለ? እኔ እዚህ መኖሬ ለምን ይደብራል? አንተ ስሜት አለ እንዴ ለሷ? ካለ ለምን በግልጽ አትናገርም ብዬ ነው እንዴ? አይመስልም እንደዛ ወደ ሌላ ነገር እየሄደብኝ ነው። እኔ አልገባኝም ማለት ሲጀምር ስለኔና ስለሷ ግንኙነት ሆነም ስለ ስሜቴ የመጠየቅ መብት የለም። መብት ላይ ነው ለኔ አንተን አይደለም እያወራው ያለሁት የኔ ወንድም አይደለም። እኔ እኮ ነኝ እራሱ እኮ እንዴት ነው እኔን የማታወራኝ? እኔ እኮ ነኝ እዚህ ቤት በቃ አብራችሁ እንድትኖሩ ነው ያልፈልግም። እሺ እንደዛ ከሆነ እኔ ነኝ መውጣት ያለብኝ እኮ ታዲያ። አዎ ወይ አንተ ከዚህ ቤት ትወጣለህ ወይ እሷ ደግሞ እዚህ ቤት ካንተ ጋር መኖር የለባትም። አሁን እኮ ነገሩን ብናቀለው እኮ በጣም ቀላል ነው። አሁን እሷ እዚህ አትሆን ነው ገባክ? ለአንተም ኮምፈርት የሚሰጥ ነገር አይደለም። ሴት ልጅ ነች። ምንም ነገር ቢሆን ደግሞ ተራረቃችሁ ነው የተገናኛችሁት። ምንም ነገር ይፈጠራል እኮ አይደለም። አንተም ራስህን ታምናለህ፣ እሷም ራሷን ታምናለሽ። ግን በቃ ልክ አይደለም አንድ ቤት ውስጥ መኖር ወንድና ሴት ገባክ? ለዛ እኛ ልክ እንደ ጓደኛ ይሄን እኔንም ልክ እንደማይየኝ ቦቼንም በቃ ጀስትኛ እኮ ጓደኞች ማለት ነን። ግን አንድ ቤት ውስጥ እንድትኖሩ መሆን የለበትም ነው። እሺ ቆይ አሁን እሺ ማይ ነገሩን አታውቂው ሌላ ነገር እንዲያስብ እያለች ነው ያለች እንደዚህ ነው ማርያም ሌላ ነው። አሁን እሱ ጋር ለኛ ጥሩ አመለካከት አረ ማይ እኔ እኮ በዚህ ልክ ራሱ እንደዚህ መሆኗ በጣም እየገረመኝ እግዚአብሔር እንዴ ዳጊ አንቺ ከመጀመሩ ነው አንቺ እንደዚህ ወይኔ ጓደኛ እኮ ነሽ። ምን ሆነሽ ነው? በጣም ያስደበረኝ ነገር ምንድነው ሁለታችሁ ለብቻ ተገናኝታችሁ ተደዋውላችሁ ከዛ በኋላ አውርታችሁ ያም ደግሞ ስለኔ ጉዳይ ነው የምታወሩት። ለዛውም ደግሞ ዳጊ ደግሞ ስለማታውቂው ቤስት ፍሬንድ ነው የምታወሪው እንደ ወንድሜ ስለማየው ሰው ማለት ነው። እና ኢቭን ቦቼን ብቻ ሰምተሹ ነው መተሻውን ከኔ ጋር የተከራከርሻለሽ። ሲቀጥል ደግሞ ቦቼ ቆይ ነገር ልንገርክ፣ እኔ አንተና ዳጊን ያስተዋወቅኳችሁ ኖርማል ራሱ አይደለም። እንዴት በቃ ኖርማል አይደለም? እንዴት ማለት ኖርማል አይደለም? ማን የደወለው? አንተ ነህ የደወልከው? ኦፍ ኮርስ አንተ ነህ የምትደውልላት። አንተ ነህ ጉዳዩን ልታውቅ የምትችለው አይደለ? ምን ነው ኖርማል ያልነው? በቃ ኖርማል አይደለም።
ማለት ዳጊ ማግኘት ያለበት በኔ በኩል ነው እንጂ ቀጥታ ዳጊ ጋር አይደለም መደወል ያለበት። ምን ችግር አለው? ዳጊ እንደውዬ ባገኘ ምንም ችግር የለውም። ሌላ ነገር አይደለም እያወራኝ ያለሁት። ግን ስለኔ ጉዳይ ከሆነ ጉዳዩ አንተ ዳጊን በኔ በቃ እኔ ሳገኛት ነው የምታገኛት ዳጊ። ይሄን ጉዳይ ባለፈው አንቺ ቪዲዮ ላይ ነው ማይ ጭቅጭቅ አታርጊው እንጂ ጉዳይ ባለፈው ዕለት ስናወራ ምንድን ነበረ? ይሄን ጉዳይ ዘጋን ዩቲዩብ እስኪያልቅ ድረስ ኖርማል በሆነ መልኩ አድርገሽው ከዛ በኋላ ግን አይ ነው በቃ ከኔ ጋር መኖር አለበት ብለሽ ወስነሽ ነበር አይደል? ስለዚህ ካንቺ ጋር ድጋሚ እንኳን ማውራበት ምንም እድል አልነበረም። ዳጊ ጋር የምታወራበት እድል ነበር ማሂ ከዳጊ ጋር ዝም በይ በቃ። እንደዚህ አይነት አስተሳሰብ ነው የመጣሽ። ምን እንደዚህ አይነት አስተሳሰብ ኖሮኝ አይደለም እና በቃ ልክ አይደለም። ላንቺ ደግሞ ለኔ ከማሰብ ነው ገባኝ። ግን ቦቼ እሷ ጓደኛዬ ናት፣ የብዙ አመት ጓደኛዬ ናት። ይቅርታ አትበል፣ ገና ጥፋትህ ምን እንደሆነ ሳታውቀው ይቅርታ አትበል ቀድመህ። እሷ የረጅም አመት ጓደኛዬ ናት። ስለዚህ በኔና በሷ መሀል ዳጊ ነኝ ተቃውማኝ አታውቅም በዚህ መልኩ ገባክ? ቢያንስ ምንድነው ሐሳብሽ ምንድነው የተፈጠረው ምናምን ብላ ጠይቃኝ ነው የምታውቀው። አይ ቲንክ እኔ በዚህ መንገድም ልክ ዳጊ ይሄ ነገር ኖ ለማለት የሚያስደርሳት ነገር የተፈጠረ አይመስለኝም ከዚህ በፊት ማይሻ። አሁን እኮ ነገሩን እሱ ላይ መጣ ያፈረሽበት ዳጊ ዝም በይ በቃ ዳጊ ዝም በይ አታናጂ። በሁለታችን መሀል በኔና በዳጊ መሀል ኦኬ ማይ ይሄ ነገር በጣም የሚያስደብርሽ ከሆነ ኢትስ ኦኬ ቴንክ ዩ። እኔ እኮ ማለት ነው እየነገርኩሽ ያለሁት ይሄ ነገር በቃ እኔ ኮንፈርት አልተሰማኝም። ዳጊንም አወራኋት፣ ዳጊም ኮንፈርት አልሰጣትም። ስለዚህ መሆን የለበትም ብለን ስላሰብን እንጂ እንደዚህ ወሰን ነው። በአንቺ ጉዳይ ጣልቃ ለመግባት አይደለም። እኔ እንደዚህ እንድነጋገርም አልፈልግም እና ውሳኔው የራስሽ ነው። እንትንም ሚል ከሆነ መጣላት ያለብኝ በእኔ ምክንያት ይሄ ሁሉ ነገር ግርግር እንዲፈጠርም አልፈልግም። አይ ማሂ አሁንም ነገር ነሽ ነኛችሁ እጭ እናወራለን። ምን ነው እጭ ብናወራ እኛ እንውጣላችሁ ነው ስለጋችሁ ለምን ችግር የለም። እኛ እንውጣለን ቦቼ ሰውስ ችግር የለውም። እዚሁ ባለንበት እናወራ። ምንም ነው አይደለም። ልክ አይደለም ያወራሽበት መንገድ ማለት ቆይ አሁን እሺ ያወራበትን መንገድ ቀይሬ ያወራ እኔ በክፋት ነው እሺ ያወራሁት ማለት ለዳጊ ማይ እኔ የሆነ ነገር አጥቶ ካረገ በኋላ የሆነ ነገር ይፈጠራል እኮ መጥቶ ለኔ ነገረኛል። ሁለታችሁ ናችሁ እኮ ምንድነው ሁለታችሁ ምን ላይ ነው እንደዚህ ፊታችሁን እንትን ብላችሁ ያወራችሁ? ምክንያቱም ውሳኔሽ ልክ አይደለም ማሂ። አሁን ነገር አንዳንዴ እኮ ማሂ ደግነት ብቻ ማለት ነው ልክ አይደለም። በቅንነት የምናደርጋቸው ብዙ ነገሮች ዋጋ ያስከፍላሉ። ማንኛ በጎነትሽን አይደለም በጎ የምትሰሪበትን መንገድ ልክ አይደለም ነው እያልንሽ ያለ ነው። ነገሮችን ለምን ለማስተዋል አሞክሪ በቃ እሺ ጥሩ ነው። እሺ እና አወራችሁበት አይደለ? በቃ አወራችሁኝ። አመሰግናለሁ። ልክ ናችሁ። እሺ ነሽ አንዴ ናችሁ ተናው ምንድነው የምታወሪኝ? ነይ በእናትሽ ኖ ለምን ትወጣላችሁ? ቦቼ ማርያምን ቆይ ታወራችሁ እኮ ነው ቁጭ በል ምንድነው ካሜራ የተከተለ ነው ማለት ከልጅ ሲጀምር ይሄን ነገር ሳታማክረኝ ለምን እንደያረክሽ ምንድነው ልታወሪኝ? ልትጨቃጨቅኝ ነው? ልትጨቃጨቅሽ አይደለም ነገሩ ወደ ቦቼ እያዞርሽ ነው። ቦቼን ጥፋተኛ እያረክሽ ነው። ገባሽ? እኔ እኮ ከቦቼ በላይ እኮ ጓደኛዬ እኮ አንቺ ነሽ። ግን ይሄንን ነገር እኔ ከቪዲዮ ነበር ማወቅ የነበረብኝ። እሺ እሱን አወቅሽው በቃ አለቀ እኮ። እሺ እኮ ከዛ ደግሞ ወሰንሽ። እኔ በሆነስ እሺ ምን ይሁንሽ እኮ ምን ነው እነሱ አልደግሚልኝ ከሆነ ልገባ ነው። እኔ እርቦኛል፣ ደክሞኛል። አሁን በቃ ከዚህ በኋላ እነጫነጫለሁ እንጂ ምንም ቪዲዮ ማንሰራም። ከምነጫነጭ ቢቀር ነው የሚሻለው እኮ። እሺ ሁሉም ነገር ይቀራል፣ ግን ወስነን ነው የሚቀረው ሁሉም ነገር። እሺ ምንድነው የምንለው? እዚህ አትሆኝ። ኦኬ ቦቼ ጋር ሄጄ ነው የምኖረው እኔ። አዎ አንቺ ቦቼ መች ታውቃችሁ ነው? አንቺ በጣም አምነሽው ቦቼ ጋር ሄደሽ ነው ልያልሽኝ። እኔ ጋር ነው ቢሰልሽ እምቢ አልሽ አይደል? እኔ ጋር ነው ቢሰልሽ እኮ እምቢ አልሽ። ቢያንስ ያ ሴፍቲ ያለ ቦታ ነው። ማይ እኔ ብቻዬን በማታ በራይድ ስሄድ ምንድነው የምትይኝ? ቆይቶ እኮ ነው የመጣው። አሁንም እኮ ልጁ እኮ ለኛ መጥፎ ነገር እንዲኖረው እያደረግሽ ነው። እግዚአብሔር ሲጀምር እኔም ቦቼም እኮ ለአንቺ መጥፎ አስበን አይደለም ይሄንን እያልሽ ያለው። ለአንቺ የሚጠቅም ነገር ቢሆን እኮ ካንቺ በላይ እኛን እንመደስት ነገሩ ስብስብ እያደረግሽ ነው ማለት ነው። ስብስብ አላደረኩትም። እሱ ጋር ነው የፈለግሽው? አዎ እሺ። አሁን የኔ አብሮ አደጌ ስለማታኝ ቦቼን አምነሽ እሱ ጋር ነው ፈለግሽ። አሁን በመሀላችን ገብቶ እሺ እሱ ጋር ኖራል፣ ችግር የለም ኖራል። ግን እንደዚህ ምንም ነገር ደግሞ አሁንም እሱ ላይ ምንም ነገር ለማን ነው እየተቀረጸ ያለው? ለቦቼ። እሺ ኖራል። ቦቼ ጋር ቦቼ ጋር ኖራል።
በስ በቃ እዚህ ትኖራለህ ያው 15 ቀን ነው ጠዋት እመጣለሁኝ ከዛ ማታ ሄዳለሁ እሄድኩኝ እነ ቡቸራ ጋር አድራለሁ ማለት ነው እንዴ ምን ማለት ነው በስ ይልካ አሁን ይሄ ነገሩን እንትን አንበለውና በቃ እኛ ምን እንመጣለን ምናም ነገር እዚህ አብረን ማለት ሲኖርብን እዚህ አብረን እንውላለን ከዛ ማይዛ አድራ ምናም ነገር ትሄዳለች አብረን እንውላለን ምናም ነው የምፈልገው ነገር ከዛኛም ጓደኞች ነን በመፈልገው ነገር እናግዛለን ማይ እኔ በኔ ምክንያት ከቤትሽ ከገዛ ቤትሽ ከኮንፈርት ፕሌስ ሻፈናቂ ላስወጣሽ አልችልም አይ እንደሱ ችግር የለውም አይ ይቅርብኝ እኔ እዚህ ካንቺ ጋር ምን አረ እንደዛ ይሁን ለምን እንደሆነ ልንገርሽ እኔ ከዚህ በኋላ እኔ ተናድጃለሁኝ አሁንና አይደለም ላስረዳሽ ማይ እኔ አንድ ላንቺ ለምን ሸጥኝ ማይ ማለት ከዛሬ እንደሚኖረው መኖር ይችላል እንዴ ችግር ከኔ ጋር ነበር ማለት ነው ዛሬ ግን ብራዘር እንዴት ነው ወራረን አስተካክል አይደለም አይ እንደዚህ ለምን እንደምትለው ለክ ነው እያልኩ ያለው እዚህ ቤት አንተና እሷ መኖር አትችሉም እንዴ እና ታዲያ ልሂድ እያልኳት እሷ ነው ያወራለው ሲጀመር ነው አይደለም ለምንድን ነው እኛ እንድናግዝም አትፈልግም አው አልፈልግም አታግዘኝ እኔ ታውቃለሁ በሲ ቆይ ዝም በል አንዴ ወይ ዳግ አንተ ጋር መጥቼ ነው እንደዚህ ይባልም እኮ ጭራሽ ማታውቀው ሰው ለምን እንደዚህ ትላለህ እያልኩ በኔ ያስተካክል አይደለም ለምንድን ነው ነገሮችን ማለት ካለብህ እሱን ተናገር በቃ ፍቅርም ካለብህ ስሜት ካለብህ ለማይ እንደዚህ ምናምን ብለህ ተናገር አይ አይደለም ማይ በሲ እንደሱ አይደለም እንዴ ለምን ነው እንደዚህ የምትለው በሲ ልንገርህ አንድ ጊዜ አዳምጠኝ ዝም በል አንዴ ኦኬ ይኸውልህ አንተ ጋር መጥቼ ጥሩ ሁኔታ ላይ ስላልሆንኩኝ ነው እንደዚህ የተገናኘ ነው እኔ እኮ በደንብ አንደርስታንድ አድርጌዋለሁ እኔ እሱ ነገር አይደለም እየተናገርኩ ያለሁት በሲ ቆይ ቁጭ በል በእግዚአብሔር ማርያም እንድትከም ብሎኛል እንደሱ አትለም ዳግ አይደለም እኛ ጋር መሆን ይችላል ወንድ ልጅ ነው ለሷን ኮምፎርት ይሰማል አንተም ኮምፎርት ይሰማል አልፈልግም እኔ እሺ ቤት እንከራይለት አልኩኝ አልፈልግም እኔ ማይልኩ ሰምኛታለሁ ማይኩኛ ጋር ልትመጣ ነው የምትፈልገው ነገር አላደረኩት አንተ ጋር መጥቼ ልኖር ነው በቃ አለቀ ምን ፈለክ ማይ በግዴታ እንደወሰነሽ አታስመስዩ እንጂ አንደኛ ነገር እሱ ፊት እኛን እንደ መጥፎ ሰው እንድንታይ ማታርጊ እንደ መጥፎ ሰው ምን አገባችሁ እሱ እኮ አያውቅህም እኮ ይተም እኮ ስለዚህ እንዴትም በይካ አይመለከትህም እንዴ ስለዚህ በእግዚአብሔር እኔ ደክሞኛል ልርቦኛል ምናምን በቃ አሁን ልነጫነጭ ነው እዚህ ትኖራለህ ለ15 ቀን ጠዋት እንመጣለን እኔም ዳጊ ምን እንመጣለን ከዛ በኋላ እስከ ማታ እየቆየን ማታ ብቻ ቦቼ ጋር ይያል በኔ ቦታ ሆነሽ አስቢው ችግር የለውም ባንተ ቦታ ሆኜ አስቢዋለሁኝ ደስ ላይ ይችላል ግን በቃ አንተ ደግሞ እንደ ወንድም እንድትረዳ የሚፈልገው ነገር ቢኖር ይሄ ነገር እነሱ ምንም ቢሆን ምን በጣም አሁን ላይ አሉኝ ብዬ ማስባቸው የራሴ የምላቸው ሰዎች ናቸው ስለዚህ እንዲከፋቸውም ከነሱ ውሳኔ እንድወጣም አልፈልግም ስለዚህ እሱ ጋር ሄጄ መኖር ሳይሆን እሺ እሱ ጋር አዳሪን እሱ ጋር እየሄድኩኝ አድራለሁ ዝም ብዬ አንድ ሁለት ልብስ ሊያዝና እንሂድ ልብስሽን አስተካክዪ ያጂ ልብስሽን ስማቦች በፍቅራችን መሃል ጠያቂው በዝቶብን እኔ ውሸቴን ነው አልወደውም ያልኩኝ እኔ አንተን በመውደዴ ጠያቂው ቢያስጨንቀኝ እንዲተውኝ በማሰብ አልወደውም አልኳቸው እውነት መስሎ አንተ እንዳትቀየመኝ ሀሳቤ ተከፈለ ጨነቀኝ ጠበበኝ በድንገት ተሳስቼ አልወደውም አልኳቸው እኔ ውሸቴን ነው